ካገባህ በኋላ በቤተሰብህና በሚስትህ መሀል ያለው ቦርደር ምንድነው የሚባለው በአማርኛ? ድንበር የማታበጅ ከሆነ አታግባ። ትልቁ ድንዝዝ አንተ ነህ። ቤተሰብህንም በጥብጠ እሷንም በጥብጠ አንተም ሰላም አታገኝም። ወንድ ማለት እዛ ጋር ነው። ችለህ አይደል ያገባሃት? ሚስትህን አስከብራት። ሚስትህን አስከብር ማለት እናትህን ናቅ ማለት አይደለም በፍጹም። ሚስት የማታልፈው ገደብ አለ። ቤተሰቦችም የማያልፉት ገደባቸውን ሊያውቁ ይገባል። ከዛ በፊት አግብተህ አታቅም። የራስን ህይወት ኖረህ አታቅም። ወደዚህ ህይወት ስታመጣት የሚስትህን መብት ማስጠበቅ ያንተ ነው። የቤተሰቦችን፣ የእህትን፣ የእናትን በአንተ ሳይድ ያሉትን መብት ማስጠበቅ ያንተ ነው። በግልጽ ተነጋገሩ። በተለይ አሁን ያለው ትውልድ አያቴ ከገጠር ይመጣሉ ጋቢያቸውን ከነበረባርሶ እንደዛ ስትቀበይ ነው ማገባሽ። አንቺም እንደዛው አያቴ እንደዚህ አይነት ሲመጡ ማለት ነው። እህቴ ኃይለኛ ናት ልትናገር ትችላለች፣ አንቺን ግን መናገር አትችልም። ምክንያቱም አንቺ ሚስት ነሽ። ምክንያቱም እሷን ናቀች ማለት እኮ እሱ ነው የተናቀው፣ አንድ ስለሆኑ ማለት ነው። ዝምድና ቁረጡ አይደለም። እዚህ ጋር በደንብ ወቁ። ጥንቃቄ ይፈልጋል። የእህትህን ዝምድና ፈጣሪ ፊት ትጠየቅበታለህ። የእናትህን ዝምድና ትጠየቅበታለህ። የሚስትህን መብት አላስከበርክም፣ በፈጣሪ ዘንድ ትጠየቃለህ። የወንድ ሸክም አንዷ እቺ ናት። በቃ እቺን በግልጽ አስቀምጡ። እናትን ትወዳታለህ? የስ በምድር ላይ የእናትን ያህል ሊወደድ የሚገባ የለም። በእናትህ አትደራደር። እንደሱ ማለት ትዳርን አፍርስ አይደለም። እናትህ ሚስትህን እንድትወድ ማድረግ ግን ያንተ ስራ ነው። ክፍተት ፈጥረ የማይተዋወቁ ሰዎች አታጣላ። ካልተዋደዱ ደግሞ ድንበሩ እንዲያከብሩ አንተን የወደድከው ቤተሰብ አንተ የወደድክልህን ይወድልሃል። ይኸው ቤተሰብ እንደዛ አይደለም። ስትወልድ ታውቀዋለህ። ግን አንዳንዴ እንደዚህ አይነት ነገር ይፈጠራል አይደለም? አሁን ለምሳሌ እንደሱ ምን መሰለህ፣ ለክሩቤል የሚመኘዋት ልጅ አለች። ክሩቤል ግን ያገባው ሌላ ነው። እሱን ነገር ዳኛው ዋናው ተጫዋች አንተ ነህ። ካልተዋደዱ እናቴ በፍጹም ሚስቴን አልወደደችም አይደለም። ስለዚህ መታ መስደብ፣ በአሽሙር መናገር፣ ይሄ ብሎ ሞያ እማዬ እዚህ ጋር ስቶፕ። ሳትበድላት ለእናትህ ተገዝተህ ማለት እናት ማለት ሁለተኛ ፈጣሪ ናት። ሰከንድ በቃ የፈጣሪ ስልጣን ያላት። ከዛ አልወደደችም አይደለም። እናትህ ሚስትን እንድትወድ ግን ማድረግ ትችላለህ። ምክንያቱም እናትህ በጣም ትወድሃለች። ሚስቴ እኮ በጣም ጥሩ ናት፣ እንደዚህ ታደርግልኛለች፣ ለማማ ይሄን ውሰድ ብላኛለች። ዋሽተህም ቢሆን እንዲዋደዱ ማድረግ ያንተ ነው። ምክንያቱም ሁለት ፓርቲ ነው ያመጣኸው። ይኸውልህ እናትህም እናት ናት፣ ወይዘሮ ናት። አንተ ካገባሃት ሴት ጋር እናትነቱን ለጊዜው እንተውና እቺ